ወድቆ የተገኘው መጽሐፍ ዲላ በሾህ የተከበበች ጽጌረዳ፣ በአረም የተዋጠች ተክል፣ በመከራ የታጀበች እንቡጥ፣ በውስብስብ ሐሳብ የተለከፈች ባለራዕይ ወጣት፣ በፈተና የታጠረች ሙሽራ፣ በእንስራ እሳት የነደደች የበረከት የሰኛ ወንዶችን መብረቃዊ ፍላጻ የተነጠረባት ሴት፣ በቤተሰብ ድህነትና ሰቆቃ የምትንገላታ መርከብ፣ ዲያብሎስ ቀን ያለ እረፍት ሌሊት ያለ እንቅልፍ ጉድጓድ የሚመስላት መንፈሳዊት፣ ካህናትና መነኮሳት በጸሎታቸው የማይረሷት እንስት፣ ከጥቁር ደመና ወጥታ ለሕዝብ ሙቀትን ለመሆን የምትፍጨረጨር ፀሐይ፣ ድቅድቁን ጨለማ ወደሚደነቅ ብርሃን ለመለወጥ የምትታተር ጨረቃ፣ በምድራዊና ሰማያዊ ሐሳቧ የተወጠረች ነፍስ፣ በሥጋዊና መንፈሳዊ ማዕበል የምትናጥ ጀልባ፣ በጊዜያዊና በዘላለማዊ ፍላጎት መካከል የተዘረጋች ድልድይ፣ በሁለት የምኞች ተራራ ላይ የተንጠለጠለች ክር እርሷ ማናት? እነሆ እሳት እንደነካው የሸማኔ ፈትል ልትበጠስ ድማሚት እንደናደው ተራራ ልትፈርስ እንደ ካሜሮስ የሰማይ መንኮራኩር ልትከሰከስ ወይም እንደ አልማዝ ጠንከራ የብር መዝጊያ ልትሆን እንደ ዋርካ ሰፍታ እንደ ችቦ ለምለማ ተስፋ ልትሰጥ እንደ ፋኖስ መቅረዝ ላይ ወጥታ ልታበራ ሰገነት ላይ ቆማ ጽድቅን ልታወራ እንደገና በአዲስ መንፈስ ልታንሰራራ ብዙዎችን ከሞት ሸለቆ መጥቃ በቀጭኗ መንገድ ልትመራ ፍላይ ናት፣ አፋፉ ላይ ናት። ማረሚያዊት አሸብር በዲላ ደብረ ሰላም ቅዱስ ራኤል ቤተ ክርስቲያን አጸደ ዙሪያ ነፋስ ቀስ እያለ ይነፍሳል። ባህር ዛፎች፣ ጽዶች፣ ወይራዎች እና ዝግባዎች ማሌት እንደሚቆሙ መርጌቶች በስልታዊ ዝንጣፍ ቀና እያሉ እነሱም በጸጋቸው ለፈጣሪያቸው ውዳሴና አምልኮ ቅኔና ዝማሬ የሚያቀርቡ ይመስላሉ። በተለምዶ የፈረንጅ የተባሉ የሚጠሩ ጽዶች ሸው ሲሉ ቀልብን ይገዛሉ። ንፋስ የበለጠ ሲነካቸው ደግሞ ተቃኝተው እንደተቀመጡ በገና የሚመስጥ አጥንትን የሚያለመልም ህብረ ዝማሬ ያሰማሉ። ወቅቱ ክረምት ነው። እጽዱ ግቢው አልፎ አልፎ ከመታየት ሺዎች በስተቀር ጸጥ ረጭ ብሏል። ሄሮድስ ያስገደላቸው 14,000 ሕፃናት የሚዘክር መርገፎች እርስ በራሳቸው እየተጋጩ ለግቢው ልዩ ውበት እየሰጡት የሕፃናቱን ለቅሶ ያስታውሳሉ። ቤተ ክርስቲያን አረንጓዴ ዩኒፎርም በለበሱ ወታደሮች የተከበበች ንግሥት ትመስላለች። ግቢው በአረንጓዴ ዛፎችና ተክሎች የተንቆጠቆጠ ነው። ምድሩም አልፎ አልፎ ባዳይ አበቦች ከማሸብረቁ በስተቀር አረንጓዴ ብርድ ልብስ የተነጠፈበት መስክ ይመስላል። ቤቱም በቤተልሔም በስተ ምስራቅ በኩል፣ ግዙፍ ደውል ደግሞ በስተ ሰሜን በኩል ይገኛል። አንዲት ሴት ለረጅም ሰዓት በአውደ ምሕረቱ በኩል በመስታወት እና በወርቅ መጋረጃ የተጋረደች የድንግል ማርያም ምስል ፊት ተደፍታ ድምጿን ከፍ አርጋ በከፍተኛ ስጋት ስታነብ ቆይታ ባህር ዛፍ አጠገብ ወዳለችው ድንጋይ ሄዳ ተቀመጠች።
አሁንም ማልቀሷንና በከፍተኛ ሐዘን መንቀሳቀሷን አላቋረጠችም። የቤተ ክርስቲያኑ አስተዳዳሪ መልአከ ሰላም ቀሲስ ኃይለ ማርያም ካሳሁን ይባላሉ። 9 ሰዓት ጸሎት አድርሰው ከቤተልሔም አቅጣጫ መጡ። ከአጸዱ ውጪ ወደሚገኘው መኖሪያ ቤታቸው አሰገሙ። ጥምጥማቸውንም አስተካክለው ካባቸውን ትከሻቸው ላይ አመቻችተው ዳዊታቸውን በአንገታቸው መቆሚያቸውን በግራ መስቀላቸውንም ደግሞ በቀኝ እጃቸው ይዘው ወጡ። ድንገት በስተግራ በኩል ባለው ቦታ ጩኸትና ለቅሶ የተቀላቀለበት የእንስት ድምፅ ሰሙ። ዞር አሉ። ነጠላውን ከራሷ ፀጉር እስከ እግር ጠፍሯ ያደረገች ሴት እየወደቀች እየተነሳች እየቆመች እየሰገደች ታለቅሳለች። ጠጋ ሲሉ ፊቷን ተመለከቱ። ይወድቁላት፣ ይወስዷት፣ ያከበረቻት፣ ያደነቋት፣ ያከብሩላት፣ የሚመለከቷት የንስሐ ልጃቸው ናት። ማርያማዊት አሸብር ምን ነካት ብለው አሰቡ። ማርያማዊት ብለው ቀሲስ ተጣሩ። ማርያማዊት ግን ተደፍታ ታለቅሳለች። ምድርን በእንባ ታርሰዋለች። ጉንጮቿን የእንባ ሸንተረር ሰርተዋል። እንባው የወረደባቸው ቀይ ጉንጮች ሊጥ በስርዓት ያልታጠበ በኋቃ መስላለች። ወለተ ሥላሴ አይደለሽም እንዴ አሉ። ቀሲስ ፊታቸውን ኮስተር አድርገው ረዥም ጺማቸውን እየሳቡ ማርያማዊት ቀና አለች። ዞር ብላ ተመለከተች። የሽበት ዘውድና የዕድሜ ካባ የለበሱ የንስሐ አባቷ በግርማ ሞገስ ከፍታ ቆሟል። ምን ትበል? ስትሰርቅ እንደያዟት ሴት ደግሞም እንደ ተኮነነች ነፍስ በፍረት ይህንን በፍርሃት ሁሉ ባልታወቀ ስሜት አንገቷን ደፋች። እንባዋን ግን አሁንም ነጠላዋ ላይ ይንጠበጠባል። ምን ሆነሻል ልጄ? እየጠራሁሽ እኮ አልሰማሽኝም? ምን ነው እንዲህ ያለ መዓት? ሰላም አይደለሽም? ለቅሶሽ እኮ የቅርብ ዘመድ የተረዳ ነው የሚመስለው። ደህና አይደለሽም እንዲህ ሲሏት ማርያማዊት ሊገልጿትም ሊረዷትም በሚያስቸግር ስሜት ውስጥ ሆና ለቅሷን በቅጽበት አቋረጠች። እምር ብላ ሄዳ ጉልበታቸው ስር ተደፋች። ተነሽ ልጄ፣ እግዚአብሔር ይባርክሽ፣ የማይሰራ ኃጢአትን እግዚአብሔር ይፍታ ብለው በቀኝ እጃቸው በያዙት መስቀል አሳልሟል። ብዙ ጊዜ ይገርማችኋል፣ መስቀል ሊባረኩ የሚመጡ ሰዎች ብዙዎች ብረት እንደዋጡ ሰው ጎንበስ ማለት አይችሉም። እንደ ጅብራ ቀጥ ብሎ ይባረኩ ተባርከው ነው የሚሉት። ማርያማዊት ግን ትለያለች። እግዚአብሔር መጨረሻሽን ያሳምረው አሏት። ዘበኛው ወንበር እንዲያመጣላቸው ነግረው ካመጡላት በርጩማ ላይ